ሰላም የተወደዳችሁ እግዚአብሔር እንዳምሳሉ የፈጠረን ሰላም ለእናንተ ይሁን። ይህ በሳምንት 2 ጊዜ በእግዚአብሔር ፊት ጸሎታችንን የምናቀርብበት ጊዜ ሲሆን ዛሬ ቀን 28 ሁለተኛ ወር 2018 ላይ እንገኛለን። ጸሎት የጸሎትን ጉልበት እስቲ ላሳያችሁ። መቼም ስለ ዳንኤል ታሪክ ታውቃላችሁ። በትንቢተ ዳንኤል ምዕራፍ 6 ከቁጥር 10 ጀምሮ ዳንኤል እንደተለምዶ ቀድሞ እንደሚያደርገው ዕለት ዕለት በቀን 3 ጊዜ በእግዚአብሔር ፊት ጸሎቱን ያቀርብ ነበር። ነገር ግን በንጉሥ ዳርዮስ ጊዜ አዋጅ ወጥቶ ነበር። ምን? ማንኛውም ሰው ቢሆን በአምላኩ ፊት ለ1 ወር እንዳይጸልይ አዋጅ ወጥቶ ነበር። ነገር ግን ዳንኤል እግዚአብሔርን ያምንና ለእግዚአብሔር ታማኝ ስለነበር በእግዚአብሔር ፊት እንደ ቀድሞ ዕለት ዕለት በቀን 3 ጊዜ ገብቶ ይጸልይ ነበር። ለንጉሥ ዳርዮስም ዳንኤል ጸሎቱን እንዳላቆመ ሲከሱት፣ ንጉሥ ዳርዮስም ደግሞ በወጣው አዋጅ መሠረት ወደ አንበሳ ጉድጓድ እንዲጣል አድርጎ ነበር። ነገር ግን የሚጠብቀው አምላክ እግዚአብሔር ከአንበሶች አፍ መንጋጋ አስጥሎታል። ይህም ደግሞ እርግጥ እንዲሆንላችሁ ንጉሥ ዳርዮስ በማለዳ ተነስቶ ዳንኤልን ይወደው ስለነበር ወደ ዳንኤል ቀርቦ የምታመልከው አምላክ አድኖሃል ወይ ብሎ ዳንኤልን እንደጠየቀው ይናገራል። አሁን ንጉሥ ዳርዮስ ወይ በአንተ ፊትና በእግዚአብሔር ፊት በቅንነት ስለተገኘበት ንጉሥ ዳንኤል እንደዳነ ለንጉሥ ዳርዮስ ነገረው ማለት ነው። አያችሁ። ነገር ግን ሌላም ደግሞ አንድ ነገር አለ። ምን አለ? ዳንኤልን የከሰሱት እንደሱ በአንበሳ ጉድጓድ ተጣሉ። ተጥለውስ አጥንታቸው እንኳን አልቀረም። አጥንታቸው እስኪሰባበር ድረስ ነው አንበሶች የበሏቸው። ስለዚህ እኛም ለምን ወደ እልፍኛችን ገብተን በእግዚአብሔር ፊት ጸሎታችንን፣ ችግሮቻችንን ለምን አናቀርብም? ዛሬ እስቲ በእግዚአብሔር ፊት ስለ ሀገራችን ለመጸለይ በሀገራችን ላይ ሰላም እንዲሰፍን አብረን እንጸልይ። እንሂድ። አቤቱ እግዚአብሔር አምላካችን ሆይ እነሆ ልመናችንን ይዘን በፊትህ ቀረብን። እግዚአብሔር አምላክ ሆይ እንደሚታወቀው እግዚአብሔር አምላክ ሆይ በማቴዎስ ወንጌል ላይ እነሆ ወንድም በወንድሙ ላይ እግዚአብሔር አባት ሆይ ፍቅር እንደሚቀዘቅዝ ጥላቻ እንደሚነግስና እግዚአብሔር አባት ሆይ የመጨረሻው ጊዜ ላይ እንዳለን እግዚአብሔር አባት ሆይ ቃልህ ይናገራል። እግዚአብሔር አባት ሆይ አሁን ባለንበት ጊዜ እንዲሁም ደግሞ በአገራችን ላይ እግዚአብሔር አባት ሆይ ወንድም በወንድሙ ላይ የተጨካከነበት እግዚአብሔር አባት ሆይ መሳሪያ የሚማዘዝበት እግዚአብሔር አባት ሆይ ወንድም በወንድሙ ላይ እጁን እያነሳ እግዚአብሔር አባት ሆይ ባልተገባ መልኩ እግዚአብሔር አባት ሆይ የሰው ነፍስ የሚጠፋበት ጊዜ ላይ ነው ያለነውና እግዚአብሔር አባት ሆይ እባክህን ከዚህ ካሰቃቂ እግዚአብሔር አባት ሆይ ካስቸጋሪ ጊዜ እንድታስመልጠን እግዚአብሔር አባት ሆይ ምሕረትህ በእኛ ላይ እንዲወርድ እግዚአብሔር አባት ሆይ ይቅር እንድትለን እግዚአብሔር አባት ሆይ እባክህን በምህረትህ በቸርነትህ እንድትጎበኘን እንጸልያለን። እግዚአብሔር አባት ሆይ የሰይጣን መጨረሻው እግዚአብሔር አባት ሆይ ይህ ነው። እግዚአብሔር አባት ሆይ ወንድም በወንድሙ ላይ እንዲጨካከን እግዚአብሔር አባት ሆይ እርስ በርስ ሰላም እንዳይኖር እግዚአብሔር አባት ሆይ በመካከላችን ሰላም እንዳይኖር ሁል ጊዜ ይህ የሰይጣን ስራ ነው እግዚአብሔር አባት ሆይ እኛም ደግሞ እግዚአብሔር አባት ሆይ የሰይጣንን ስራ አስፈጻሚ እግዚአብሔር አባት ሆይ እንዳንሆን እንድትረዳን እንጸልያለን። አቤቱ እግዚአብሔር አምላክ ሆይ ከዚህ ካስቸጋሪና ካጸያፊ ስራ እግዚአብሔር አባት ሆይ ራሳችንን ቆጥበን የወንድማችን ነገር አሳስቦን በቃልህ እንደሚናገረው እግዚአብሔር አባት ሆይ እርስ በርሳችን እንድንዋደድ እንድንተሳሰብ ባልንጀራችንን እንደራሳችን እንድንወድ እርዳን። አቤቱ እግዚአብሔር አምላክ ሆይ በጦርነት በችግር በረሃብ እግዚአብሔር አባት ሆይ በጭንቀት በተለያዩ ነገር እግዚአብሔር አባት ሆይ አይምሯችን እግዚአብሔር አባት ሆይ ታስሮ በብዙ ነገር ተጠምደን እግዚአብሔር አባት ሆይ ከመንግስትህ እንዳንጎድል እንዳንርቅ እንዳንሸሽ ጸጋህን አብዛልን። እግዚአብሔር አባት ሆይ ደግፈን አቁመን አበርታን። እግዚአብሔር አባት ሆይ እኛ ደካሞች ነን፣ ስጋችን ደካማ ነው። እግዚአብሔር አባት ሆይ በልጅህ በኢየሱስ ክርስቶስ ደም አስበን፣ ኃጢአት በደላችንን ይቅር በለን፣ ማረን፣ ምሕረትህን አብዛልን። እግዚአብሔር አባት ሆይ ማስተዋል ጥበብን ስጠን።
እግዚአብሔር አባቶ ክፉና ደጉን ለይተን እግዚአብሔር አባቶ በእውነት ወደ እውነት የምንቀርብበትን ጸጋህን አብዛልን። ጨለምተኝነት ከኛ ላይ ይነሳ። እግዚአብሔር አባቶ ጭካኔ ከኛ ላይ ይነሳ። እግዚአብሔር አባቶ ከበስተጀርባ ሆኖ የሚያናውጥ ክፉ መንፈስ የተመታ ይሁን። የጨለማ አገዛዝ የተመታ ይሁን። በናዝሬቱ በኢየሱስ ክርስቶስ ደምና ስልጣን የኛን ሰላም የማይወድ እግዚአብሔር አባቶ የጨለማ ግዛት በኢየሱስ ክርስቶስ ደምና ስልጣን የተወገደ ይሁን። ወደ ጥልቅ ወደ ገሃነም እሳት ይውረድ። እግዚአብሔር አባቶ ያንተ እውነተኛው የሆነው ፍቅርህ በእኛ ላይ ይንገስ። ሰላምህ በእኛ በውስጣችን ላይ ይንገስ። እግዚአብሔር አባቶ ሰላምህ በውስጣችን ይመላለስ። እግዚአብሔር አባቶ ያንተ ቅድስና በውስጣችን ላይ ይመላለስ። እግዚአብሔር አባቶ እባክን ከብዙ ጭንቀትና እግዚአብሔር አባቶ ድካም እንድታሳርፈን እንጸልያለን። አንዳችንም ከመንግስትህ እንዳንጎድል እርዳን። ቀኑን ሙሉ በሰላም አውለን ቀሪ ጊዜያችንን ሁሉ ለአንተ አደራ አሳልፈን ሰጠን። በልጅህ በኢየሱስ ክርስቶስ ደምና ስልጣን አሜን። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ወዳችኋለሁ። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን። መልካም ቀን። ቻው። አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳ የቀረበ ሲርቅ ያጀበ ሲፈተን ብዬ ሳይ አላጣሁም አብርሃም በእምነት ቢወጣ ከኡር ተስፋው ቢረዝምበት ገባው ጥርጥር የተረሳ ቢመስል ዘመኑም ያለፈ ተስፋውን ፈጸምክለት ቃል መች ታጠፈ